ምንድነው ጉቱ ነው መድኃኒቴ ደግሞ እና ጉቱ እኮ ብዙም ባትነካካኝ ጥሩ ነው። እና ምን ማለት ነው የፈለከው? ማለት ከቤት የጠራኝበት ምክንያት እስካሁን አላወኩም። ደግሞ akkam jirtu hordoftoota kiyyaa nagaa jirtu lafa jirtanitti nageenyi isin haa ta'u. Annagaatii yaamee har'a amaaniin asitti nawame maal akka narraa barbaadu hin beeku. Dhimma keenya xumurree isin barbaada misatti nagaraallee naan jedhe dhufaan jira waan ta'eef isa wajjin kan wal agarru ta'a waan haaraa waan isinitti haasa'uun qabu waan ta'eef obsumaan na eegaa isiniin jedha. Oonadhaan omis ta'e anzaan beeku waan ta'eef naguma akkam manno ደህና ነህ መሰለኝ ደህና ነኝ jirta miti maaliif nu barbaadde የምን ዕቃ ነው ያው ፍለሽ ነው ፍለሽ የምን ፍለሽ ማን ነው ሰጠው የኔ ነው ምንም አልሰጠኝም እሱ በጣም ኢምፖርታንት የሆነ አንተን የሚጠቅም ነገር ነው ያለው ያው ስለምወድ ነው የምሰጠው እንግዲህ ያው ካየው በኋላ ደውል ምንድን ነው ውስጥ ያለው ብታወሻል ምን ከምነግርህ ግባና ያው እሺ በቃ ተቀጣይ ጨረስክ አመሰግናለሁ መረቀኔ ሞቻ ማለት ፍላሽ ነጥከነ ፍላሽ ማለቀ ደዋን ሳምቤ akkam jirtu naguma ani nagakooti እንግዲህ ዛሬ መጣሁትኝ ይሄ ቪዲዮ እርግጠኛ ነኝ የጉቱ ዩቲዩብ ላይ ይለቀቃል እርግጠኛ ነኝ ዛሬ አሞኛል ብዬ ሴናን ቤቴ ጠርቻታለሁ ልጅቷ ደግሞ ልቧ ቲማቲም ነው በቃ አሞኛል ስላት ገና ነው መጣ ያለችው ስትመጣ ወይን አለ ብዙ ነገር አለ ሰርፕራይዝ አደርጋታለሁ ከዛ ቪዲዮውን ደብቄ ቀርጬ ደግሞ ለጉቱ ልክለታለሁ ማለት ነው የሚኖረውን ፊሊንግ እንግዲህ ከእናንተ ጋር አብረን ነው የምናየው ብዙዎቻችሁ ከዚህ በፊት እየጠየቃችሁ ነበረ ለምን እንደዚህ ታረጋለህ ሴናን ከልብ ወዳት አይደለም ጉቱን ለመበቀል እየሞከርክ ነው ምናምን እያላችሁኝ ነው እኔ ለመበቀል እየሞከርኩ አይደለም በርግጥ እሱ በሜርሲ በጣም አናዶኛል ሁላችሁም ታውቃላችሁ ያንን ግን ለመበቀል ምናምን አልሞከርኩም የምር ነው ሴናን እኔ የምር ወድጃት ነው ግን ያው ልጅቷ ደግሞ እንዳያችኋት ጉቱ ከሜርሲ ጋር ቺት ቢያረግም ባያረግም ግድ የለብኝም እኔ ጉቱን ነው የምወደው እያለች ነው ስለዚህ እኔ ይሄን ቪዲዮ ቀርጬ ልክለታለሁ የሚያምናት ከሆነ ያኔ እናያለን ማለት ነው እና ጉቱ እንዳልኳችሁ ነው በቃ ሁሌ መበሳጨት ነው መናደድ ነው ስራው እቺ ልጅ ቆየች እንደውልላት አይደል እሺ በዚህ ነው በሌላ ነው ሰኪ ለበቀል አሽር ማለት አታሪ ብዬ አስፋራለሁ ቀርጬ እልክለታለሁ ከዛ በኋላ ይበድ ሚስቱን ወይን ጋበዝኩለት ሴና ጋር እየደወልን ነው ማይክ አይገባብህም እንደዚህ ቢሆን አይገባብህም በዚህ ቢሆን ሄሎ ሴኑ ቆየሽ እኮ እንጂ መጣው ብለሽ እንደዚህ ትቆያለሽ እንዴ እሺ ፍጠኝ እየመጣች ነው አቤት ዜና አንቺ ነሽ አቤት እሺ መጣሁ
እሺ ደህና ነህ? አሞኛል ስትለኝ እኮ ትንሽ ስለምታስብልኝ እኮ አይ ማሰብ ሳይሆን ምን ሆነክ ነው ብዬ ነው። ምን ሆነህ? ምንድን ነው እንደ እንግዳ አትሁኝ እንዴ? ከዚህ በፊት መጥቼ አውቃለሁ እንዴ? ማለት ምንድን ነው ይሄ እኮ ከባድ ነገር ነው። ግን የታመምክ አትመስልም። አሞኛል ስትል ነበር። ምንድን ነው? አይ አትመስልም። የስለት በደንብ እንደታመመች አትመስልም። ምንድን ነው ነው ወይስ አውቀህ ነው? ደህና ነኝ። አንቺን ሳገኘው እንደ ነው። ኧረ እባክህ ወይን ስንጠጣ ደግሞ በጣም ደህና ሆናለሁ። የምን ወይን? አልጠጣም። ይሄ አልጠጣም። ምን ያመሰግናለሁ። ራስ ጠጣ ሲም በጣም ልትኝ ነው። አንቺ ልጅ እኮ ነው ምን እኔ እኮ አሞኛል አይደለ እንዴ ያልከኝ? እንዴት ማለት ምን ያስፈልጋል? አሁን እንዴ እና ቤት ብመጣ ወይን ምን ያስፈልጋል? ሲሙ ወይን እኮ ላንቺ ነው በእናትሽ ያዘጋጀሁት። ምን ያስፈልጋል? ነው የማልተጋጀ ልትጠይቂኝ አይደል እንዴ መጣሽው ቤቴ? ሲጀመር አንተ የታመምክ አይመስለኝም። አንቺን ሳገኝ ነው ደህና ሆንኩት። እባክሽ አሞኝ ነበር። አቃጥሎኝ እኮ ነው ሰውዬሽ ነው ቡቱ የሚባል ሰውዬሽ ያወቅሽው እሱ እንዴት ነው? አይ አሪፍ ነው ግን አስፈልግም ነበር እንዳልኩሽ ነው ሰውዬሽ አናዶኝ ታመሜ ነበር። አንቺ ሳገኝ ነው ሰላም አይደለ? ትመስላለህ ታመምክ። ያንን ቪዲዮ አይቶ እኮ እንደ እብድ አደረገው። አንቺ ብዬ ይሄን መሰለ ወይን አዘጋጅቼው አያስፈልግም ነበር። አንተ ስትጀምር ነው አልታመምክ። ያንስብሻል። እንዴት ነው? አሪፍ ነው። የታመምኩት እኮ ያ ሰውዬሽ በእናትሽ አናዶኝ። ምን አድርጎ ነው ያናደኝ? በቃ ቡቱ ሲባል አንዳንዴ ግን ያማዋል መሰለኝ። እንደ እብድ ያደርገዋል። ለምንድን ነው እንደዚህ ነው ማለት? ያው አንቺ ሳቢኝ ነው ሰላም ነው። ተጨቃጭቀን ነበር። ደውሎ ነበር። ለምን ነው ስልክ ላይ እንደውላል? እኔ አይደለሁም እሱ ነው የደወለው። እኔ ስልክ ለምን ታነሳለህ ታዲያ? ያኛው ቪዲዮ አይቶ ያ እዛ መጥቼ ስሜሽ ሄድኩት። እንዴት ትስማታለህ? እሱን እንኳን አጥፍተዋል። ያው እሱም አንተ መጠየቁ መፍቱ ነው እንዴ? መፍታ አይደለም እኔ እና እኔ ደህና ነኝ። እሺ ቤቴ ስለመጣሽ ግን ደስ ብሎኛል። ሲጀመር ገና እኔ የታመምኩላ ነበር መሰለኝ። እንዴት ነው ያወራኝ? ሲጀመር በጣም አጋነን እኮ ነው ያወራኝ። እንዴት ያስመስላል? ይሄን እኮ ደህና ነኝ እኮ በደንብ ይልስ ደህና እንደሆንኩ ነው አየሁ። ምን ሆነ አይደለሽ? ቀስ ብዬ እጠጣለሁ። ቀስ ብለሽ ትጭና አልኩኝ። አይዞሽ እንደ ቡቱ ምናምን የልጅ ጨዋታ አልወድም። እሺ ካሜራ ምናምን አለበት። አይ በጤናህ እንኳን አይመስለኝም። ግን ይሁንልህ። እኔ በቃ አንቺን ነው የምፈልገው። አንቺን ነበር የፈለኩት። ማን ነው የምትፈልገው? ታንጃ ማን ቤት መጥቼ ምን አደርጋለሁ? ምን እያደረኩ ነው? በቃ ዳንኩኝ። አሞኝ ነበር። ዳንኩኝ። ምንድነው? ቆይ መመክ ሲጀመር ምንድን ነው? እኔ ጉቱ ነው መድኃኒቴ ደግሞ እንጂ እኔና ጉቱ እኮ አንድ ነን። እኔ እንዴት መድኃኒቴ መስሎሽ ነው? እባክሽ እንዴት ምን ሆናል? መስሎሽ ነው? አንድ አይደለም። ጉቱና አንቺ በፍጹም አንድ አይደላችሁ። እሱ ማለት ይኸውልሽ ሴት በመደብደብ ነው የሚያምነው፣ በዱላ ነው የሚያምነው። አንቺ ስንቴ ነው የቀረቀረሽ? ቢሆንም እኮ ስለሚወደኝ እንኳን ይችላል። አይ ይኸውልሽ እኔ ወንድ ልጅ ነኝ አይደለ? ወንድ ልጅ እንደ ወንድ ልጅ ልንገርሽ፣ ወንድ ልጅ የሚወዳትን ሴት አይወድም ማለት። ሰው ልጅ ደግሞ በተፈጥሮ ይለያያል። ገባ? ይለያያል። ግን ዱላ ደግሞ የፍቅር መገለጫ አይደለም። ቢሆንም ግን የምትወደው ነው የሚወድሽ ከሆነ ለምን ይደበደብሽ? እንድትጎጂበት አይፈልግም። ለምን ይደበደብሽ? የሚወድሽ ከሆነ ሌላ ሰው እንደሚደበደብ ይችላል። አይታወቅም። እንደዛ እንደውም እኮ በደበደበሽ ቁጥር ሌላ ሰው እንዲወስድሽ ነው ያደርግሽ። ማለት እኔ አልፈቅድም። እንዴ በቃ እንዲወስድሽ አልፈልግም። አልፈልግም።
የምሬን ነው። ምን ጠብቀህ ነበረ? ያስታውቃል። የሚያስታውቀው ይኸውልሽ ሲጀመር ማለት ነው አንድ ወንድ ማለት ነው ሚስቱን የሚወዳትን ሴት ፍቅረኛውን በደበደባት ቁጥር ጭራሽ ነው ከሱ የሚያረቃት ማለት ነው። ሌላ እንዲወስዳት ነው የሚያረጋት እና አንቺ እሱ በደበደበሽ ቁጥር እንዲወስድሽ እያደረገሽ ነው ማለት እኔ ነኝ የተመታው። አንተ ከየት መተህ ነው ማለት እንዴ? እና አንቺን ያስተዋወቀን እኮ ራሱ ነው። አውቃለሁ። እሺ ምን እጄ ምን አለው? ለምንድን ነው እጄ? አይ ስላልፈለኩ ነው የምጠጋው። ምንድን ነው የምትርቂ? ከዚህ በላይ ወዴት ልጠጋ? ምን ሰፊ ነው? አይ ከዚህ በላይ አይ ሰማ እና ይመረጥልሽ። ከልጅነት ጀምሮ እኔ የያዝኩት ነገር አማኔ ያምሯል ሲል ነበር። የተሻለ ዝም ብሎ ነው እንደዛ አይደለም። እኔ አንቺ እሱ ስላደረሽ አይደለም። ስለዚህ የምሬን እኮ እኔ አንቺን ማለት ነው ከልብ ደግሞ ጠጪ እየጠጣሁ እኮ ደግሞ ዘና ቤሽ እንደ ቤትሽ አይደል? የምሬን እኮ ፈርተሽ ከሆነ ማለት ነው ምን ያስፈራ ነገር አለ? የሚያስፈራ ነገርማ የለም፣ ግን አንተ ራሱ እንድታይክ እያስፈራል እንዴ? እሺ ነው እንዴ ነው? አሪፍ ነው እና ማለት ነው እሺ እንዳልኩሽ ነው እሱ ከኔ በላይ ስለማታውቅ እንድታውቂ ብዬ ነው። ብዙም ባትነካከኝ ጥሩ ነው እና እንደዛ እሺ። እና ምን ማለት ነው የፈለከው? ማለት ከቤት የጠራኝበት ምክንያት እስካሁን አላወኩም። አይሽ ደግሞ የሽኛው እንደምን ፈራለሁ ደግሞ ናይ ያለይት ታንጂ ከኔ ስማውራ ታንጂ ነገር ያፋራቁ ምን አይደምሽ በስርዓት ቆንጆ መሆንሽን እንኳን ይነግርሻል ነው። አንዳንዴ ነው እንዴ ልብዬ ነው የምትነግረው አንቺ በየሰዓቱ በየደቂቃው ያው ጊዜ ሰው ስታዘልቀው አይ እሱ እኮ በዱላ የሚያምን ፋራ ስለሆነ አይ ከዚህ በላይ ስለሱ ባልተወራ አለ ችግር የለውም። እኔ እኮ የዳመንክ መስሎኝ በጣም ስለቀረብከኝ እንዴት እያየሁት ላውራ? ከዛ እኮ ነው እኔ ስቀርበኝ እንደዚህ አይነት እድል ደግሞ እና እንደዛ ነው። እሺ እሺ ግን አሁን ቤት ጥሩ ነው እንዴ? ትንሽ አትቆይም? አይ አልቆይም። ሌላ ቀን ግን ትመጫለሽ አይደል? እናስብ ቆይ እሸኝሻለሁ። አያስፈልግም ተቀበል። ስለ ግብዣው አመሰግናለሁ። ስለማልጠጣ ነው ለዛ ነው። ቆይ የሆነ ነገር ረስቻለሁ። ቆይ ምንድን ነው የረሳሁት? ጠብቂኝ እሺ